አልጋገርም ያለ ጆይስቲክ ምንድነው መፍትሄው? በዛሬ ቪዲዮአችን እንግዲህ በጆይስቲክ ሜንቴናንስ የትረብል ሹቲንግ ቴክኒክ ነው የምናሳያችሁ። አንዳንዴ ጆይስቲክ ዝም ጭጭ ብሎ ሊመጣ ይችላል። ምንድነው ታዲያ መፍትሄው? ምንድነው ችግሩ የሚለውን ነገር አብረን እናያለን። በዚህ ጊዜ እንግዲህ ተጠርጣሪ የሚሆኑት ሶስት አካላት ሊኖሩ ይችላሉ። ባትሪው ሞቶ ሊሆን ይችላል፣ ባስላይኑ ተቆርጦ ሊሆን ይችላል፣ ወይም የኮኔክሽን ችግር አጋጥሞት ሊሆን ይችላል። ሌላው የሚኒ ቦርዱ ወይም ቻርጅ የምንቀበልባት ቦርድ እና የሚኒ ቦርዱ ፒን የቻርጂንግ ፒኖ ተበላሽቶ ሊሆን ይችላል። በእነዚህ ምክንያቶች ዝም ጭጭ ሊል ይችላል። ሌላው እንግዲህ ዋናው እና አስጊው ጉዳይ ደግሞ የቦርድ ችግር ሊያጋጥመው ይችላል ማለት ነው። በዚህ ጊዜ እንግዲህ ሁሉንም ቼክ ለማድረግ መጀመሪያ ጆይስቲኩን ስንፈታው እንዳጋጣሚ የባስላይን ችግር ሆኖ ነው ያገኘነው። ባስላይኑን ቼክ ስናደርገው ኦልሞስት ከግማሽ በላይ የባስላይኑ ኮኔክተሮች ተበልተው አልቀው ነበረ። ለዛ ነበር አልበራ የሚለው። እንደዚህ አይነት ችግር አጋጥማችሁ ያውቃል? እስቲ ኮሜንት ላይ ያሳውቁን። የኦሪጂናል እና የሎካል ጆይስቲክ ዋጋ እዚህ ጋር አላችሁ፣ እኛ ጋር ማግኘት ትችላላችሁ። ከጥገና ሰርቪስ በተጨማሪ ጥራት ያላቸውን እቃዎች እናቀርብላችኋለን። ሰሊክ ይቀጥላል።